የኃጢአቶች ሁሉ እናታቸውም አክስታቸውም እህታቸውም ወንድማቸውም ማናት? ቅናት ናት። ፈጽሞ ሰዎችን ለመበቀል ማሰብ በሕይወታችን ዘመን ሁሉ ይቅር የማያስብለን ኃጢአት። ሶስት ነገር ብናደርግ ቂም ይለቀናል ብዬ አስባለሁ። የድሮ ኃጢአታችን እግዚአብሔር ዛሬም ቢሆን የምንሰራውን እያወጣ በዚህ በካባችን በቀሚሳችን በእናንተም በነጠላችሁ ቢጽፈው ኑሮ ማን ቁሞ ሊያስቀድስ ይችል? ስትጸልዩ እኮ ጌታችን ሆይ ብላችሁ ጸልዩ ማለትን ትቶ አባታችን ሆይ ብላችሁ ጸልዩ ያለን የበደልነው በደል ያጠፋነው ጥፋት ብዙ ስለሆነ አሁንም ተገብቶን በፊቱ የቆምን ስላልሆንን ጥቅም ያለን ሰዎችም ስላይደለን እግዚአብሔር እንዲምረን በምህረት አይኑ እንዲመለከተን ይቅር እንዲለን እንዲራራለን። የከተማ ሰው ታዩታላችሁ እየተገለጠ ስለሆነ በከተማ ይታያል፣ መንበሩ ይገለጣል እና ተገቢ ግን አይደለም በእውነቱ ማለት ነው። እንደው ካህት አብያተ ክርስቲያናት ከግብጽ ከሶሪያ ኤርትራ እንኳን አንድ ናት። የኤርትራ ኦርቶዶክስ እዚሁ ጋር አንድ ናት። ከአርመን ከነዚህ መጋረጃ መግለጡን ከምናመጣ አስተዳደራዊ ብቃታቸውን፣ ችሎታቸውን፣ ኖላዊነታቸውን፣ ወንጌላዊነታቸውን፣ አቃጅነታቸውን፣ ለህዝቡ መኖራቸውን እሷን ብናመጣ ተሸጋ ነው። እኛ ግን ቶሎ ብለን መጋረጃ መግለጧና ያመጣናት እና ዙሮ እሱ ውስጥ አንግባና አሁን የሚያስማማውን ትምህርት እንማር። እሱ በጊዜው ይሆናል። መንበሩ አለ። ከመንበሩ በምስራቅ በኩል ማን ይቆማል? ዲያቆን። ፊቱን ወዴት ይዞራል? ወደ ምዕራብ ይዞራል። ካህኑ ደግሞ በምዕራብ በኩል ሆኖ ወዴት ይዞራል? ወደ ምስራቅ ይዞራል ማለት ነው። አቋቋማቸው እንደዚህ ነው። አሃዱ ከመባሉ በፊት አቋቋማቸው እንደዚህ ነው። እንደዚህ ብለው የሚቆሙበት ምክንያት አለው። ቄሱ በምዕራብ በኩል ዙሮ ወደ ምስራቅ የሚዞርበት ምክንያት በምዕራብ ቁሞ ወደ ምስራቅ የሚዞርበት ምክንያት ምስራቅ የእግዚአብሔር ቸርነት የቅድስናው ምሳሌ ነው። ብርሃን የሚወጣው ከምስራቅ ስለሆነ የእግዚአብሔር ምሳሌ ነው። ስለዚህ ምን ሊያደርግ ነው? ወደ ምስራቅ የሚዞሩበት ምክንያት ካህኑ ሊጸልይላቸው ስለሆነ ወደ ማን? ወደ እግዚአብሔር ሊጸልይላቸው ስለሆነ ካህኑ ቀጥታ ከእግዚአብሔር ጋር የሚያገናኝ ስለሆነ እሱ ወደ ምስራቅ ይዞራል። ዲያቆኑ ደግሞ በምስራቅ በኩል ዞሮ ፊቱን ወደ ምዕራብ የሚዞርበት ምክንያት ሕዝቡን ለማነቃቃትና ለማዘዝ ስለሆነ የቆመው ነው። ሕዝቡን ለማዘዝ ለማንቃት፣ እንዳያንቀላፉ፣ ስርዓት እንዳያጠፉ፣ አቋርጠው እንዳይወጡ፣ እንቅልፍ እንዳይወስዳቸው፣ ወሬ እንዳያወሩ ሕዝቡን ለማዘዝ ስለሆነ ካህኑ ሂድ ቢለው ወደ ውጭ ስለሚሄድ እሱ ሕዝቡን እየተመለከተ ካህኑ እግዚአብሔርን እየተመለከተ ይቆማል። ዲያቆኑ ደግሞ የክርስቶስን በጎች አይኑ እነሱን እያሰበ ይቆማል ማለት ነው። አቋቋማቸው እንደዚህ ነው። እንደዚህ ብለው ከቆሙ በኋላ ካህኑ ጳጳስ ካለ ጳጳሱን፣ ጳጳስ ከሌለ ደግሞ በማዕርግ ከሚበልጠው አባት ሂዶ በጸሎት አስበኝ ብሎ ይናገራል። የዚያን ጊዜ እግዚአብሔር ክህነትን ይጠብቅልህ፣ እንዳልኳችሁ ከቀሳፊ መልአክ ይሰውርህ፣ ከሾመ በኋላ ይሻርህ፣ መስዋዕትነትን ይቀበልልህ፣ ባለሟልነት አድርጎ ይጠብቅህ ብሎ ይመርቀዋል። ከተመረቀ በኋላ እጁን ዘርግቶ እንደዚህ ዘርግቶ የፍትሐ እግዚአብሔር ምሳሌ ነው። እንደዚህ ይዘረጋል። እንደዚህ ዘርግቶ ይቆምና በአንቃይዶ በፍጹም ፍርሃት ሆኖ አሃዱ ይላል ማለት ነው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ይላል። ይሄ ትርጉሙ ምንድነው ነው? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚለው ሁለት መሰረታዊ ትርጉም ነው ያለው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። አሃዱ አብ ቅዱስ ማለት አብ አሃዱ ነው አንድ ነው። አብ አንድ ነው ብላችሁ ሰዱት። ቅዱስ የሚሆን አብ አንድ ነው። በአማርኛ ስም ብለን ስንፈተው አንድ ነው የሚለው ሁለት ትርጉም ነው ያለው። የአብ ከገባን የወልድም እንደዛው ነው። አብ አንድ ነው። በምን አንድ ነው? በባህሪ በህልውና በመመስገን በዚህ ሁሉ በፈቃድ ከወልድና ከመንፈስ ቅዱስ ጋር አንድ ነው ማለት ነው። አሃዱ ማለት አንድ ማለት ነው። አብ አንድ ነው ማለት አብ ከወልድና ከመንፈስ ቅዱስ ጋር በባህሪ በህልውና በፈቃድ አንድ ነው። እስኪ በሉ አብ በሉ። ከወልድና ከመንፈስ ቅዱስ ጋር
በባህሪ በህልውና በፈቃድ አንድ ነው። እሺ ወልድ ቀጥሉ እንግዲህ እናንተ በሉት። እሺ ከአብና ከመንፈስ ቅዱስ ጋር በባህሪ በሉ በህልውና በፈቃድ አንድ ነው። መንፈስ ቅዱስ ከአብ ከወልድ ጋር ምንድን ነው? በባህሪ በህልውና በፈቃድ ስንት ነው? አንድ ነው ነው። ሥላሴ መንግስት እንተ ይትትከፈል አለቻቸው ነው። እግዚአብሔር አንድ ነው ነው። እግዚአብሔር አንድ ነው። በዚህ ነው ቅዳሴ የሚጀመረው፣ በሃይማኖት ነው። ቅዳሴ በሃይማኖት ይጀመራል። ከመቀደስም ከማስቀደስም በፊት ሃይማኖትን ማወቅ ይቀድማል ማለት ነው። የሁሉ ነገር ማከናወኛው መሰረቱም ሃይማኖት ነው። ሃይማኖት መሰረት ነው። ሌሎች ደግሞ ህንፃና ግድግዳ ናቸው ብሎ ቅዱስ ዮሐንስ አፈወርቅ እንደነገረን አሚንሰ መሰረት ኢቲ ወካላንሰ ህንፃ ወንድቅ እሙንቱ ብሎ እንደነገረን ሃይማኖት መሰረት ነው። ያለ መሰረት ጣራ ግድግዳ አይቆምም። ያለ ሃይማኖት አገልግሎት የለም። ስለዚህ እሱ ነው። እሺ ቅዱስ የሚለውን የጨመርንበት ለምንድን ነው መሰላችሁ? አሁን ደግሞ ሁለት ትርጉም ነው ያለው አላለም? አብ በሉ ደግሞ በስም በግብር በአካል ከወልድና ከመንፈስ ቅዱስ ልዩ ነው። ገባችሁ? አሁን አብ ቅዱስ ማለት ልዩ ማለት ነው። አሁን አብ ብላችሁ አሃዱና ቅዱስ የሚሉ ሁለት ቃላትና የፈታን አሁን አሃዱና ቅዱስ አሃዱ አብ ቅዱስ አብ አሃዱ አብ አሃዱ። እስኪ አብ አሃዱ በሉ። ምስለማን ስትባሉ ምስለመኑ ከማን ጋር ስንባል ከወልድና በምን አንድ ነው? በባህሪ በህልውናና በፈቃድ አንድ ነው። እሺ አብ ልዩ ነው ከማንና ከማን? ከወልድና ከመንፈስ ቅዱስ። በምን ነው ልዩ የሚሆነው? በስም በአካል በግብር ማለት ይሄ ማለት። እሺ አሁን ወልድ ቅዱስ፣ እሺ ሙሉ ተርጉሙት። ወልድ ልዩ ነው ከማንና ከማን? ከአብና በምን ልዩ ነው? በአካል በስም እና በግብር ልዩ ነው። እሺ መንፈስ ቅዱስ በሉ። እሺ ከአብና ከወልድ ምንድን ነው? በምን? በስም በአካል በግብር ልዩ ነው። አሁን ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው መሰላችሁ? አብ አንድ ነው ስንል አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ስለዚህ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ልብ ቃል እስትንፋስ ሶስት ሰው አይባልም ማለት እንደ ይሄ ያለው ሰው ሶስት ሰው አይባልም። ልብ ቃል እስትንፋስ ያለው ሰው ሶስት ሰው አይባልም። ባህሪውም አንድ የሰብእና ባህሪ ነው ያለው። የልብነት ባህሪ፣ የቃልነት ባህሪ፣ የእስትንፋስነት ባህሪ የሚባል ለሰውየው ሶስት ባህሪ የለውም። አንድ የሰውነት ባህሪ ነው ያለው። ሰባቱ ባህሪያት የሚለውን አቁማችሁ ሰው ከተባለ በኋላ ያለውን አስሉልኝ። ሰው የሆነው ያኛው ጥንት መገኛው ነው። ሰው የሰውነት ባህሪ ነው ያለው። የመላክነት ባህሪ እንዳለው አንድ የሰውነት ባህሪ ነው ያለው። ታዲያ እንደዛ ከሆነ ሰውየው ልብ ቃል እስትንፋስ በመሆኑ በሶስቱ ከዊን ምክንያት ሰው ሶስት ሰው እንደማንለው ልብ ቃል እስትንፋስ የሚባሉ አብን ወልድን መንፈስ ቅዱስን ሶስት እግዚአብሔር አንላቸውም። ሶስት አማልክትም አናመልክም። ሃይማኖታችን ይህ ነው ነው። እንደገና ደግሞ ልብ በሉ አንድ ሰው እንዳልነው ሁሉ ነገር ግን ልብ ወደ ቃልነት የሚለወጥበት ጊዜ የለም። ቃል ወደ ልብነትና ወደ እስትንፋስነት የሚለወጥበት ጊዜ የለም። እስትንፋስ ወደ ልብና ወደ ቃልነት የሚለወጥበት ጊዜ የለም። ግልጽ ሆኖላችኋል? በነገራችሁ ላይ ቀላል ትምህርት ባነጋገሩ ምክንያት ከባድ ይመስላል። ጉዳዩ ግን ቀለል ያለ ነገር ነው። እናንተ ለምሳሌ ምን አላችሁ? ልብ በሉ እስኪ። በዚያውም ልብ በሉ እሺ፣ አስተውሉ ማለት ነው። ልብ እና ምንድን ነው? ቃል እና እስትንፋስ። ልብ ምን ጊዜ ምን ሆኖ ነው የሚኖረው?
ልብ። ቃል ምን ጊዜ ምንድን ነው? እስትንፋስ ምን ጊዜ ምንድን ነው? አቤት። አብ ምን ጊዜ ምን ማን ነው? አብ ነው። ወልድ ምን ጊዜም መንፈስ ቅዱስ ምን ጊዜም መንፈስ ቅዱስ ነው። እይፈልስ ስመ አብ እምከዊነ ስመ አብ ሀበ ከዊነ ስመ ወልድ ወከዊነ መንፈስ ቅዱስ ወይፈልስ ስመ ወልድ እምከዊነ ስመ ወልድ ሀበ ከዊነ አብ ወመንፈስ ቅዱስ ወይፈልስ ስመ መንፈስ ቅዱስ እምከዊነ ስመ መንፈስ ቅዱስ ሀበ ከዊነ አብ ወወልድ ይላል ቅዱስ አግናጤዎስ ሃይማኖተ አበው ምዕራፍ 11 ከቁጥር 7 እስከ 8 ድረስ ታገኙታላችሁ ማለት። አብ ወልድ ወደ መሆን መንፈስ ቅዱስ ወደ መሆን አይለወጥም። ወልድ አብ ወደ መሆን መንፈስ ቅዱስ ወደ መሆን አይለወጥም። መንፈስ ቅዱስ አብ ወደ መሆን ወልድ ወደ መሆን አይለወጥም። በየራሳቸው ጸንተው ያሉ እንደገና ደግሞ በአንድነት ያሉ እሁዛን በጽምረት አሃዱ መለኮት በአንድ መለኮታዊ ባህሪ ደግሞ አንድ የሆኑ በየአካላቸው ተጠብቀው የሚኖሩ የአብ አካል ወደ ወልድነት የማይለወጥ ስሙም ወልድ የማይባል ግብሩም አብ ከወላዲነት ወደ ተወላዲነት ወደ ሰራጺነት የማይለወጥ ወልድም ከተወላዲነት ወደ አባትነት ወደ ሰራጺነት የማያድግ የማይለወጥ መንፈስ ቅዱስ ከሰራጺነት ወደ አስራጺነት ወላዲነትና ተወላዲነት የማይለወጥ በክብራቸው በግብራቸው በስማቸው በአካላቸው ጸንተው ያሉ ነገር ግን እንደ ልብ እንደ ቃል እንደ እስትንፋስ ተገናዝበው በተዋሕዶ መለኮት ጸንተው የሚኖሩ ናቸው ሥላሴ ነው። ገብቷችኋል? አሁን አልገባችሁም? ሁለቱንም እንዴት ወይ ገብቶናል በሉ ያልገባንም በሉ እንጂ ገብቷችኋል? እሺ አሁን አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ማለት ይሄ ነው። ይሄ ሃይማኖታችን ነው። ከዚያ በኋላ እኛ ምን እንላለን? በአማን አብ ቅዱስ በአማን ወልድ በአማን ውእቱ መንፈስ ቅዱስ። ስለዚህ እውነት ነው። አብ ከወልድ ከመንፈስ ቅዱስ ጋር አንድ ነው። ወልድ ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስ ከአብ ከወልድ ጋር አንድ ነው። በአካሉ ግን ልዩ ነው። በቃ እንዲህ እኮ ነው። ቀለል ሲባል ቀለል ሲል አብ ከወልድ ከመንፈስ ቅዱስ ጋር አንድ ነው፣ በአካሉ ግን ልዩ ነው ማለት ነው። ይሄንን አመንን ማለት ነው። ከዚያ በኋላ ካህኑ ሰብህዎ ለእግዚአብሔር ኩልክሙ አሕዛብ ይላል። ምእመናን በዚህ ሃይማኖት ያቆመንን እግዚአብሔርን አመስግኑት ይላል። እኛም ወይሴብሕዎ ኩሎሙ ሕዝብ ሁሉ እውነት ነው። ሕዝቡ ሁሉ የፈጠረው ፍጥረት ሁሉ ያመሰግነዋል። ደግሞ የምናመሰግነው ደግሞ ለምን መሰላችሁ ይልና ቄሱ እስመ ጸናት ምሕረቱ ላዕሌነ ቸርነቱ 5500 ዘመን ለእኛ የሰጣት ቃል ኪዳን ጸንታ ተፈጽማልናለችና አመስግኑት ሲለን ደግሞ እኛ መልሰን ጽድቁሰ ለእግዚአብሔር ይህሉ ለዓለም እውነት ሕይወት ነው አባ ቄሴ ምን ድሮ ብቻ እንግዲህም ቸርነቱ አብሮን ጸንቶ ይኖራል እንጂ እስከ ዘላለሙ ድረስ ብለን ይህን እንመልሳለን ማለት ነው። አሁን ስብሐት ለአብ ወወልድ ወመንፈስ ቅዱስ ብለን ካመሰገን በኋላ ዲያቆን ይጀምራል ማለት ነው። ዲያቆን ለመድረስ ነው። ዲያቆን ምንድን ነው የሚያደርገው? ተንስኡ ለጸሎት ይላል ማለት ነው። ተንስኡ ለጸሎት ለጸሎት ተነሱ ነው። ስለዚህ የዲያቆን ድርሻው በቅዳሴ ውስጥ ጸልዩ ነው። ዋናው ነገር ማጸለይ ነው። ጸሎትን ማዘዝ ነው። የዲያቆን ዋና ስራው ጸሎትን ማዘዝ ነው። ተንስኡ ለጸሎት ትጉ ነው። ተንስኡ ማለት የዚያ ጊዜ የተቀመጠ የለም። ትጉ ተግታችሁ ጸልዩ ይላል። ከዚያ አቤቱ ይቅር በለን። ይሄን ተንስኡ ለጸሎት አባቶች በትውፊት እንደሚናገሩት አዳም ነው የተናገረው ይላሉ። አዳም ምን ይላል? ምን አለ መሰላችሁ? እንደው ጌታ በተሰቀለ ጊዜ 5500 ዘመን ሲፈጸም ተወልጄ አድንሃለሁ ብሎ ነበረ። ሱባኤው ደርሷል፣ ተስፋው ቀረን ብሎ ተንስኡ ለጸሎት እንነሳ፣ ሲኦል ውስጥ ብንሆንም ቢሆን ፈጣሪያችንን እናስብ አለ። ነፍሳትም እግዚኦ ተሳለነ አቤቱ ይቅር በለን ሲሉት ጌታችን ኢየሱስ ክርስቶስ በአካለ ነፍስ ሲኦል ወርዶ ሰላም ለኩልክሙ ሰላም ለእናንተ ይሁን አስታረቅኳችሁ እኮ እንኳን ደስ ያላችሁ አላቸው ነው። ስለዚህ አሁን እኛ አስቀዳሾች በሲኦል የነበሩ ነፍሳትን መስለን ይቅር በለን ስንለው ሰላም ለእናንተ ይሁን እኔ እኮ አስታረቅኳችሁ የኔ ሰላም ከእናንተ ጋር ይሁን ብሎ ክርስቶስ
መረቃቸው። ስለዚህ ይቺ ሰላም ጌታችን ኢየሱስ ክርስቶስ የትንሣኤ ዕለት በሲኦል ላሉ ነፍሳትና በዝግ ቤት ውስጥ ለነበሩ ሐዋርያት የሰጣት ሰላም ናቸው። ያቺ ሰላም ናት ከሲኦል መንጥቃ ነፍሳትን አወጣች። ሐዋርያትን ደግሞ በተዘጋ ቤት ገብቶ ምን አላቸው ነው የሚለው ዮሐንስ ወንጌል ምዕራፍ 20 ላይ እንደምናነበው በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው ይላል። ስለዚህ አሁን እኛም በዝግ ቤት የሚጠብቁ ሐዋርያትን መስለን ነው እዚህ ክርስቶስን አይን አይን እያየን የምንቆመው ማለት ነው። የዛ ጊዜ እሱ መጥቶ ሰላሙን ይሰጠናል። ያ ለቅዱሳን ሐዋርያት የትንሣኤ ዕለት ለነፍሳት በሲኦል ለሐዋርያት ነፍሳትን ከሲኦል አውጥቶ ሰላም ሰጥቶ ገነት እንዳገባቸው ሐዋርያትን ደግሞ በተዘጋ ቤት ገብቶ ሰላም እንደሰጣቸው ለነፍሳት የሰጠው ሰላም ነፍሳትን በገነት ገብተው እንዲኖሩ አድርጓቸዋል። ለሐዋርያት የሰጣቸው ሰላም ደግሞ ሰላም የእግዚአብሔር ሰላም ማለት ጦርነት የሌለው ችግር የሌለው ረሃብ የሌለው ጠብ የሌለው ክርክር የሌለው መከራ የሌለው ኑሮ ማለት አይደለም። እና እንግዲህ እንዴት ነው ሲባል መከራ ውስጥ ሆኖ ረፍት መሰማት ማለት ነው። እሷን ሰላም ለሐዋርያት ስለሰጣቸው የሐዋርያት ሥራ ምዕራፍ 5 ላይ እንደምታነቡት ተገርፈው ሲወጡ ምን እያላቸው ወጡ ነው የሚለው? ደስ እያላቸው ወጡ። ምን ስለሰጣቸው ነው? ሰላሙን ስለሰጣቸው ነው። አሁን ሰው ሲገረፍ ደስ ይለዋል? አይለውም። ያቺ ሰላም ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች፣ ለቅዱሳን ሐዋርያት ሰጣቸውና እነዚህ ሐዋርያት ለቄሱ እጁን ጭኖ ሐዋርያት እጅ እየጫኑ ጳጳስ ሾሙ፣ ጳጳሳት እጅ እየጫኑ ካህን ሲሾሙ ይችን ሰላም ለቄሱ ይሰጣሉ። የማንን ሰላም ነው የሚሰጡት? የክርስቶስን ሰላም በቄሱ ትከሻ ላይ ታርፋለች። አሁን ያ ቄስ ደግሞ እኛ በዝግ ቤት ውስጥ የተሰበሰቡትን ሐዋርያት መስለን ቁጭ ስንል ሰላም ለእናንተ ይሁን ብሎ የሚሰጠን የማንን ሰላም ነው? የእግዚአብሔርን ሰላም ነው። ያ የእግዚአብሔር ሰላም ምን ሲያደርግ ኖረ መሰላችሁ? ጻድቃንን በገዳም ሰማዕታትን በደም ያጸናቸው ይሄ ሰላም ነው። እነ ቅዱስ ጊዮርጊስ እየተገረፉ መንኮራኩር እየቀርቦላቸው ስጋዬ ነው ልታሰቃየ የምትችለው ሌላ ምን ልታደርግ ትችላለህ እንዲሉ የሚያደርጋቸው ይቺ ሰላም ናት። እነ ቅዱስ መርቆሬዎስን ያጸናቻቸው ይቺ ሰላም ናት። እነ ቅዱስ አትናቴዎስን በዚያ ሁሉ ስደት ማለ ያጸናቻቸው ይቺ ሰላም ናት። ሌሎችንም አባቶቻችን እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ አትናቴዎስን፣ እነ ቅዱስ ባስልዮስን፣ እነ ቅዱስ ጎርጎሪዎስን በተሰደዱበት ጊዜ በነገስታት በተገፉበት ጊዜ ልባቸው እንዳይደነግጥ በየሜዳው ምንድነው ቅዱስ ዮሐንስ አፈወርቅ የተናገረው ነገር አለ። ስለ ቅዱስ አግናጤዎስ በተናገረበት ድርሳኑ ሲናገር የተጋድለው ሜዳ ብዙ ነው፣ የምንቀበለው አክሊል ግን አንድ ነው ብሎ ነበረ። በጣም ብዙ መከራ ይቀበላሉ። አንዱ ለውሻ ይጣላል፣ አንዱ ለአንበሳ ይጣላል፣ አንዱ በእሳት ይጠበሳል፣ አንዱ በእንጨት ይሰቀላል፣ አንዱ በመንኮራኩር ይፈጫል። አክሊላቸው ግን አንድ ነው፣ እሱም ክርስቶስ ነው። በዚያ ሁሉ ጸዋትወ መከራ ጸንተው እንዲኖሩ ያደርጋቸው ፈሪነትን አውጥቶ የጣለላቸው የክርስቶስ ሰላም ነው። አሁን እኛ አንድ ነገር ኮሽ ባለ ቁጥር የምንፈራ ለምንድን ነው በሉኝ? የክርስቶስ ሰላም በትክክል ሊደርሰን ስለሚያስፈልግ ማለት ይሻላል። በትክክል የጌታችን ኢየሱስ ክርስቶስ ሰላም በትክክል እሷ ካደረች በኋላ የፈለገ እኔ ቅዱስ አትናቴዎስን ሄደው ኧረ እባክህ ዓለሙ ሁሉ ጠላ አሉት። እኔ ቀድሜ ጠልቼው ይላል። ምንም እንዳይጨነቅ ዓለሙ ሁሉ ቆጠላ ቢሉት እኔ ጠልቼው ይል ቀድሜ ያለ። እኔ አሁን 3 ሰው እነገሌ እየጠሉህ ነው ቢባል እኔ እደነግጣለሁ። ልቡ ለጻድቅ ውኩል ከማንበሳ የጻድቅ ሰው ልብ እንዳንበሳ የተማመነ ነው ያለው ሰሎሞን። ለዚህ ነው እንዳይፈሩ ያደረጋቸው። ቅዱስ ጳውሎስ ሲዘምር ሰምታችሁታል። ሮሜ ምዕራፍ 8 ላይ ቁጥር 35 ላይ ከክርስቶስ ፍቅር የሚለየን ማን ነው? ረሃብ ነው ወይ? ስደት ነው ወይ? ጦርነት ነው ወይ? መላእክትም ቢሆኑ አሕዛብም ቢሆን ካለ ፍጥረትም ቢሆን ልዩ ወገንም ቢሆን ምንም ቢሆን ከክርስቶስ ወገን በላይም ያለው ቢሆን በታችም ያለው ቢሆን ከክርስቶስ ፍቅር ሊለይ የሚችል አንዳች እንኳ የለም ይላል። ስለዚህ ሰላም ለእናንተ ይሁን ማለት እነ ቅዱስ መርቆሬዎስ በብረት ምጣድ እየተጠበሱ እነ ቅዱስ ፋሲለደስ እንደ ፈረስ እየተለጎሙ
እነ ቅዱስ ጊዮርጊስ በመንኮራኩር እየተፈጩ ይሄንን የ3 ዓመት ሕፃን ቅዱስ ቂርቆስን ያጸናው የማን ሰላም ነው? የእግዚአብሔር ሰላም። የ3 ዓመት ሕፃን እንኳን የፈላ በርሜል አይቶ እሳት እንኳን ትንሽ ነገር እንኳን አይፈራም። አንድ ጊዜ ከተኮሱት ዞር ብሎ ይደርሳል በዚያ ግድም። ያችን ሰላም ለመቀበል ነው ካህኑ ያችን እንድናገኝ ነው ደጋግሞ ሰላም ለኩልክሙ ሰላም ለኩልክሙ። ደግሞ እኛ ደግሞ ተጓደን ምስለ መንፈስ ለከለ ማለት እንዲሁ ሐዋርያት ያገኙትን ሰላም መድኃኔዓለም ይስጣችሁ ሲል ምስለ መንፈስከ ማለት እንደ ቃልህ ይደረግልን ማለት ነው። አዎ ያችን ሰላም ይስጠን። ጻድቃን በገዳም ያጸናቸው ምንድነው? ያቺ ሰላም ነው። እንጦንስ ቅዱስ እንጦንስ ያቺ ሰላም ነበረችው። ዛሬ ያለን መነኮሳት እንሸበራለን፣ እንታወካለን። ለምን? እዚያ እስከምንደርስ ድረስ ነው። ገና ጀማሪ ነን። ጀማሪ መነኩሴ ከወደብ ዳር የታሰረችን ጀልባ ይመስላል ነው የሚለው አይደል መጽሐፍ መነኮሳት። ያቺ ምንድን ነው የምትለው? አንዴ ወደ ግራ አንዴ ወደ ቀኝ ነፋሱ እንደዚህ 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 ሲያረጋት ትውላለች። ግን ወደቡ አለች። መነኩሴውንም ግራ ሲያጋባው ሰይጣን ሲያናውፀው፣ አንድ ጊዜ ገዳም ቀይር ሲለው፣ አንድ ጊዜ ቤተሰብ ጠይቀና ሲለው መከራውን ሊያበላው ይችላል። ግን ዞሮ ዞሮ ግን ከክርስቶስ ፍቅር አይለይም። በአቅሙን እግዚአብሔር ያጸነዋል። ሲያድግ ግን ምን ይላል መሰለህ? አሁን ባለንበት ደረጃ ጓጉንቸር በአቅሟም ታስፈራረናል። ጓጉንቸርማ ትልቅ ናት። እቺ አጋግራ ነው ምንድነው የምትባለው? አጋራ ነው እቺ እንደዚህ የምትፎክረው እንደዚህ የምትለው ማለት ነው። እሷ ራሱ ብትመጣ አሁን እንደነግጣለን። ቅዱስ እንጦንስሳ አንድ ቀን እባቱ ቁጭ እንዳለ ምንድነው የሚለው? አጋንንት ምን መስሎ አንበሳ፣ ከዛስ ነምር፣ ጅብ፣ ዘንዶ፣ ጊንጥ፣ የአውሬ ዘር በሙሉ እባብ ያ ሁሉ ይጮሃል። ደግሞ አንበሳው ሲያገሳ እባቡ ሲያፏጭ አስባችሁታል? ያ ሁሉ ሲል ምን ቢላቸው ጥሩ ነው? እሱ ይሄ የሚያሳየው አቅም እንደሌላችሁ ነው። አቅም ቢኖራችሁ ኑሮ ለአንድ ሰው እንደዚህ ብዙ ናችሁ አትመጡም ነበረ። ስለዚህ ማስረጃው ይሄ ብዛታችሁ ራሱ አቅመ ቢስ መሆናችሁን ነው የሚያሳይ ብሎ ተሳልቆባቸው፣ ግን ምንድን ያላቸው? ነገር ግን ጌታዬ ኢየሱስ ክርስቶስ ይዋጋችሁ እንጂ እኔ ጉልበት የለኝም ሲላቸው ሁሉ ብን ብለው ጠፉ ይላል። ይችን ሰላም ቅዱስ እንጦንስ አግኝቷት ነበረ። ለባለ ትዳሮች ሰላም ነበራቸው፣ እያጡ የሚኖርበት እየተቸገሩ የሚኖርበት። በቅዱስ ሚካኤል ድርሳን አለ አይደለ? እንደ ሰውየው ልብሱን ሽጦ ስለ ቅዱስ ሚካኤል ዝክር ሲሰጥ እንደዚህ ያለ ሰላም ነበራቸው። ልብሱን ሽጦ የገዛ ልብሱን ሽጦ ለድሃ በቅዱስ ሚካኤል ስም አበላ። ባለ ትዳሮችን በትዳራቸው፣ መነኮሳትን በገዳማቸው። ሰማዕትነት ሲመጣ ደግሞ ፈርተን እንዳንክድ የምትጠብቀን ይችን ሰላም ማን ይሰጠናል? ማንም የምትሰጠን ቤተ ክርስቲያን። ማንም የሚሰጠን ክርስቶስ። ካህኑ ምንድነው? የሰላም ምንድነው? መልእክተኛ። ካህን ጦርነት ሲሄድ የማያምርበት ልዛ ነው። ካህን ጠመንጃ ቢይዝ ውይ ያሳፍራል። እና ክላሽ ይዘህ ነው ሰላም ለኩልክሙ የሚል ክላሽ ይዞ ማለት ነው። ኧረ በስላሴ የማይመስል ነገር ነው። ይሄ የማይመስል ነገር ነው። ስለዚህ መድኃኔዓለም ለሁላችንም ያንን ሰላም ይስጠን። ሰላም የሚለው ይሄ አገር ተረጋጋ ምናምን የሚለው አይደለም ነው። ከሱ የተለየ ነው። ያንንም ይስጠን መድኃኔዓለም። ትልቁ ግን የመጀመሪያው የምን ሰላም ነው? የልብ ሰላም ነው። ትልቁ የልብ ሰላም ነው። የልብ ሰላም ከተሰጠን አንድ ሰው እኮ ሰላማዊ ከሆነ እኮ አገር ሰላም ይሆናል። እኛ ራሳችን በየጠባያችን ከራሳችን ጋር ከእግዚአብሔርም ጋር ከሌላውም ጋር ስለምንዋጋ ከራሱ ጋር ያልታረቀ ሰው እኮ ነው የአገር ጦርነት የሚያመጣ። የልብ ጦርነት ያለበት ሰው አገር ይበጠብጣል። ሰላም እንዲሰጠን እግዚአብሔር ይሄንን ሰላም ስጠኝ። የማይታወቅ በናፍቆት የማይታወቅ አንድ አባቱ ናፍቆት አባዬ ፍቅርህ እኮ ባይታዊ ነው። አውቆ ሰይጣን ምን ይፈትነዋል ደግሞ በአባቱ ናፍቆት። አባዬ አንተ እኮ ፍቅርህ እኮ እንደ ውሃ የሚፈስ ነው አለ። ትዝ ቢለው እግዚአብሔር ግን ደግሞ እግዚአብሔር የፍቅር ፏፏቴ ነው አለ። አንተ አባቴ እንደዛ ብትሆንም እግዚአብሔር ደግሞ የፍቅር ፏፏቴ ነው አለ።
መልሶ አጸናው። እቺ ሰላም ናት፣ የክርስቶስ ሰላም ናት። የክርስቶስ ሰላም ያለው ሰው የተረጋጋ፣ ፊቱ ብሩህ፣ የማይጨነቅ ሁከት የማይበዛበት እንደሱ ያለ ነው። ያንን ሰላም እንድናገኝ ዲያቆኑ ይህን ሰላም እንድታገኙ ምን ይላል? ምን በሉ ነው የሚለን? ለጸሎት ተነሱ ይላል። ከዚያ በኋላ ቄሱ ሰላም ለኩልክሙ ካለ በኋላ ናኩቶ ለገባሬ ሰናያት ላዕሌነ እግዚአብሔር መሐሪ አቡሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ መሰወረነ ወረዳነ አቀበነ ወአቅረበነ ወተወክፈነ አቢሁ ወተማይጸነነ ንስአል ወንከ ከመ ይቀበነ በዛቲ ዕለት ቅድስት ኩሎ መዋዕለ ሕይወትነ ወበኩሉ ሰላም አሐዜ ኩሉ እግዚአብሔር አምላክነ ይላል። ምን ይላል? ለእኛ በጎ ነገርን ያደረገ እግዚአብሔርን ምን እንለዋለን ይላል? እናመሰግነዋለን ይላል። በጎ ነገርን ያደረገ ማለት ፍጥረትን ሁሉ መልካም አድርጎ ለእኛ የፈጠረ እግዚአብሔር ይክበር ይመስገን። ይኸውላችሁ ጸሎት የሚጀመረው በደስታ ነው። ተከፍቶ ጸሎት አይጀመርም። መጀመሪያ በእግዚአብሔር ተደስቶ ነው ጸሎት የሚጀመረው። አሁን እየከፋን አንድን ሰው እየሄደን እየከፋን እንጀራ ብንሰጠው የኢትዮጵያ ሰው ምንድን ነው የሚለው? ከፍትፍቱ አዎ ዝም ብሎ ግንባርን ቋጥሮ ቃልን አሻክሮ ለምሳሌ አሁን እንግዳውን ብላ አይ በቃኛ ብትበላ ጥሩ ነበር ብንለው አሁን ትንሽ ግራ ያጋባል። ማስተናገድ ነው ወይስ ማባረር ነው ነገሩ የተያዘው ማለት ያሰኛል። ስለዚህ ግን እንኳን መጣ አልበላህም እኮ በል እንጂ እንዴ ገና መች ነካሁ እንጀራውን ስንለው ኧረ በልቻለሁ ይላል። እንዴ እኔ እንዴት አድርጌ እንደምበላ ላይም እንዴ አታይም እንዴ ይኸውልህ ብላ ስንለው ይበላል። ስለዚህ መጀመሪያ ከስጦታ በፊት የልብ ደስታ ይቀድማል። ስለዚህ በማህበርም ሆነ በግል ጸሎት ከሁሉ በፊት የሚቀድመው በማን መደሰት ነው? በእግዚአብሔር መደሰት ነው። በእግዚአብሔር የምንደሰተው ደግሞ ምን ስላደረገ ነው? በጎ ፍጥረታትን ሁሉ ለኛ ስለፈጠረልን ነው። ፍጥረትን ሁሉ የፈጠረው ለኛ ነው። ውሃውን የፈጠረው ለኛ፣ ፀሐይን የፈጠረ ለኛ፣ ጨረቃን የፈጠረ ለኛ፣ ከዋክብትን የፈጠረ ለኛ፣ እጽዋትን የፈጠረ ለኛ፣ እንስሳቱን የፈጠረ ለኛ፣ አራዊትን ለኛ የፈጠረ አራዊት ራሱ ለኛ ጥቅም ነው የተፈጠሩት። ለኛ ጥቅም እንዴት እንደተፈጠሩ የእንስሳት ባለሙያ መሆን አለብኝ አላውቀውም። ለምሳሌ ባጭሩ ይገባኛ አላውቅም እንጂ መድኃኒት ተብሎ በመርፌ ከሚሰጠን መድኃኒቶች አንዱ ከባብ መርዝ የሚዘጋጅ አለ ሲሉ ሰምቻለሁ ሐኪሞቹ። እባብ እንግዲህ በጣም ጠቃሚ ነው ማለት ነው። ገብቷችኋል አይደለም? አሁን ሁላችን እዚህ እግራችንን እየገለጥ እየተጨቀስ ነው መድኃኒት ውስጥ አንዱ ከባብ የተመረተ ሊሆን ይችላል ነው። እንዲያውም በዚያው አካባቢ መድኃኒት ቤቶች ላይ ለምን የእባብ ምልክት እንደሚያደርጉ እስኪ እንጠይቃለን። ከባብ መድኃኒት ይዘጋጃል። ስለዚህ እባብም መድኃኒት ነው። አይጥ የራሷ ጥቅም አላት። እኔ አላውቀውም። እውነቴን እኮ ነው የምነግራቸው። የራሷ ጥቅም አላት። እያንዳንዱ እንስሳ ሕያው እግዚአብሔር በሚያውቀው እግዚአብሔር ጥቅም የሌለው ፍጥረት አልፈጠረም። አንዳንዱን ደግሞ እንድናመሰግንበትም ነው የፈጠረን። እንዲሁ አሁን ይሄን ዝንብ ምን ሊያረግልን የፈጠርከው ብለን እንድናመሰግነው እንዲሁ ፍጥረት ማትንቅ ጥቅም የማይፈልግ መሆኑን የምታዩት እግዚአብሔር እኛንም ቢሆን እንጠቅመው ዘንድ እንዳልፈጠረን የምታዩት ዝንቡን አይጡን ምናምን ስታዩት፣ አሁን ዝንብ እንደው ምን ሊያረግልህ ፈጠርከው ብንል እኛስ ቢሆን ምን ልናረግለት ነው? እውነቴን እኮ ነው የምነግራችሁ። ስታስቡት ምንም የምንጠቅመው ነገር የለንም ለእግዚአብሔር። ምን እናረግለታለን? እግዚአብሔር ምንድን ነው የሚደረግልን? ምንም። ስለዚህ እግዚአብሔር በጎ ፍጥረታትን ሁሉ የፈጠረ ከዚያ ሁሉ በላይ ደግሞ ነቢያትን የፈጠረልን፣ ሐዋርያትን የፈጠረልን፣ ሊቃውንትን የፈጠረልን፣ ጻድቃንን የፈጠረልን፣ ሰማዕታትን የፈጠረልን፣ ለእኛ እንዲወለዱ ያደረገልን፣ መላእክትን የፈጠራቸው ስለኛ ጥቅም ነው። እኛን እንዲረዱን የፈጠረልን፣ እኛ እንዲረዱ። አንድ ሰው እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ፣ ለአንድ ሰው 2 መላእክት ጠባቂ አሉት። ታውቃላችኋል? አሁን እኔ እንደዚህ ስል እኔ በርኩበት ጠባቂ መልአክ አለኝ። ለዚያውም የማይክደኝ ጥሎኝ የማይሄድ እንቅልፍ የሌለበት የማይሰለቸኝ የማይታዘበኝ ማለት ነው። አሁን ከእናንተ መካከል እኮ እያንዳንዳችሁ 1-3 ቀን አብረን ብናድር ስንቱን ትታዘቡኝ ነበር? የሰው ኃጢአቱ ብዙ ስለሆነ ማለት ነው። ስበላ ልትታዘቡኝ ትችላላችሁ። በምን ኃጢአት የምናዘዝ ለንስሐ አባት ይናገራለሁ እሱ ብቻ። ግን ጠባቂ መልአክ ግን አይታዘብም። ሰው ስንት ነገር አለው። ሰው መሀል ተሽሞንሙኖ ይወጣል እንጂ
ለብቻው እኮ ስንት ነገር አለው። እርቃኑን ይቆማል ሰው። በዚያ ጊዜ ሁሉ የማይለይ ጠባቂ መልአክ አለው። ስለዚህ ብቻዬን ነኝ ብለህ ይላል አረጋዊ መንፈሳዊ፣ ብቻዬን ነኝ ብለህ ሰውነትህን ተራቁተህ አትተኛ፣ ጠባቂ መልአክህ እያየህ ነውና ይላል። እቤትህ እንኳን እርቃንህን አትተኛ፣ ጠባቂ መልአክህ አብሮ አለ። እንዲህ አድርጎ የሚረዱ ፈጥነው እንዴ እንኳንስ ቅዱሳን መላእክት ግዘፍ የሌለባቸውን ቅዱስ ጊዮርጊስን እንኳን ምሩፀ ተነፋስ ወአውሎ አይደለም የሚለው ከነፋስ ፍጥነት በቀደመ የሚደርሱ ረዳቶችን የፈጠረልን አምላክ፣ በዚያውም ላይ ደግሞ ለእኛ በጎ ነገርን ያደረገ ስጋችንን ተዋህዶ እኛንን ያዳነ በልጁ የታረቀን እግዚአብሔርን እናመሰግነዋለን። እንዴት? ሰውሮናልና ማለት ከመከራ ስላዳነን። አንድም ብለው ሊቃውንቱ ሰውሮናልና ብለው አክብሮናልና ይላሉ። አክብሮናልና መጀመሪያ በአርአያው በመልኩ አክብሮ ነው የፈጠረን። ዛሬ በክርስቲያንነት አክብሮናል፣ በኋላ በመንግስተ ሰማያት ያክብረናል። እንዳከበረን ምልክቱ ክቡር ሰው ክቡር ልብስ ይለብሳል። እኛ የለበስነው ክርስቶስን ነው። ክቡር ምግብ፣ ክቡር ንጉሥ ክቡር ምግብ ይመገባል። እኛ የነገስታት ልጆች ነንና ከምግብ ሁሉ በላይ የራሱን ስጋ የራሱን ደም እንድንመገብ ፈቅዶልናል። ይህ ክርስቶስ ለእኛ ያደረገው የሰጠን ክብር ነው። በዚያውም ላይ ደግሞ ነውረኛ በሆንበት ጊዜ ክብሩን መጋረጃ አድርጎ ከሰው ጋር እንድንኖር ያደረገን እሱ ነው። የድሮ ኃጢአታችን እግዚአብሔር ዛሬም ቢሆን የምንሰራውን እያወጣ በዚህ በካባችን በቀሚሳችን በእናንተም በነጠላችሁ ቢጽፈው ኑሮ ማን ቆሞ ሊያስቀድስ ይችላል? አይቻልም። ስለዚህ ሰውሮናልና ያለው ይሄንን ነው። ነውራችንን ሰውሮናል። በምን? በንስሐ ነውራችንን በንስሐ ከመከራው በረድኤት ሰውሮ ዘይሴውር ሩያኒሁ በደመና እንደገና ደግሞ ትቢያ የነበርነውን በአርአያነት በአምሳልነት አክብሮ ፈጥሮናልና እረድቶናልና አቀበነ ጠብቆናልና። መጠበቅማ በግንም ይጠብቁታል። ወአቅረበነ አቅርቦናልና ወደሱ በልጅነት አቅርቦናል። መጠበቅ ብቻ አይደለም። መጠበቅ ፍየልንም በድንጋይ ይጠብቋታል፣ በወንጭፍም ይጠብቁታል፣ አዝመራንም በወንጭፍ ይጠብቁታል። እግዚአብሔር ግን መጠበቅ ብቻ ሳይሆን አባት እስኪሆነን ድረስ እኛም ልጆቹ እስክንሆን ድረስ ቅርብ አድርጎናል። እግዚአብሔር ለእኛ ቅርባችን ነው። ስትጸልዩ እኮ ጌታችን ሆይ ብላችሁ ጸልዩ ማለትን ትቶ አባታችን ሆይ ብላችሁ ጸልዩ ያለን ምን ያህል እንደቀረበን ለማጠየቅ ነው። ከአባትና ከልጅ የበለጠ ምን ቅርብ ዝምድና አለ? ከእናትና ከልጅ ከአባትና ከልጅ የቀረበ ቅርብ ዝምድና የለም። የመጨረሻ ቀርቤያችኋለሁ ነው። ድሮ ሩቅ ነበር፣ ሩቅ አገር ነበረ። ወበከመ ብእሲ ዘተሃጦ ፍቁሩ፣ ወዳጁ ሩቅ አገር እንደሄደበት ሰው እንደዚህ ሁሉ ከማሁ ርህቀት ጥቀ ህላዌነ እምኀበ እግዚአብሔር፣ ባህሪያችን ፈጽሞ ከእግዚአብሔር ርቆ ነበር ይላል ቅዱስ ዮሐንስ አፈወርቅ። ወዳጁ ሩቅ አገር እንደሄደበት ሰው የእኛም ባህሪ ከእግዚአብሔር ፈጽሞ ርቆ ነበር። ስለዚህ እኛን እስኪያገኝ ድረስ ተከትሎ መጣ። ፈለገንም፣ ባገኘንም ጊዜ በትከሻው ተሸከመን። ያንን አድርጎ የመጣ ወተወክፈነ ሀቤሁ ከእሱ ጋር በረድኤት ተቀብሎ አኑሮናልና እግዚአብሔርን እናመስግነው ይላል። እንደዚህ ሲል ዲያቆኑ ምን ይላል? ጸልዩ ይላል። ምንድን ነው የምንጸልየው ስንል የመጀመሪያው የዲያቆን ስራው ጸልዩ። ምንድን ነው የምንጸልየው ነው። ህሱ ወአስተብቁ ከመ ይምሐረነ እግዚአብሔር ወይሳሃል ላዕሌነ፣ እግዚአብሔር ይቅር እንዲለን እንዲራራልን ጸልዩ ይላል። ስለዚህ መጀመሪያ ዲያቆኑ የሚያዘን የእግዚአብሔርን ይቅርታ እየለመንን እንድንቆም ነው። ጸልዩ የሚለን እኛ በዚህ ውስጥ ጸሎት እንድንጸልይ ሳይሆን ልቡናችሁ ምሕረቱን የሚፈልግ ይሁን ነው። ቅዳሴ ምሕረት መቀበያ ነው፣ ይቅርታ ማግኛ ነው፣ ከእግዚአብሔር ጋር መታረቂያ ነው። እግዚአብሔር ይቅር እንዲለን ጸልዩ፣ እንዲራራልን ጸልዩ። ስለዚህ ቅዳሴ ላይ ስንቆም ሁልጊዜ መቆም ያለብን ይቅር በለን ብቻ ነው። ምንም ነገር ስለ ሌላ ሰው እንድናስብ አልተፈቀደልንም። ስለ ምንም ጉዳይ እንድናስብ አይደለም፣ ስለ ይቅርታው ብቻ እግዚአብሔር እንዲምረን በምህረት አይኑ እንዲመለከተን። የበደልነው በደል ያጠፋነው ጥፋት ብዙ ስለሆነ እሱ ብቻ አይደለም፣
አሁንም ተገብቶን በፊቱ የቆምን ስላልሆንን ጥቅም ያለን ሰዎችም ስላይደለን ይቅር እንዲለን እንዲራራልን። አንደኛ የበደልነው ብዙ ነው። ንስሐ ብንገባ እንኳን ደግሞ ብቁ ሆነን የቆምን አይደለንም። እግዚአብሔር ይቅር እንዲለን እንዲራራልን ጸልዩ። ሳይገባችሁ እንግዲህ ታውቃላችሁ የአሮን ልጆች እሳት ከመንደር ጭረው በማምጣታቸው ብቻ እግዚአብሔር በእሳት አጥፍቷቸዋል። የእግዚአብሔርን አገልግሎት በመንደር እሳት ስላገለገሉ እዚያው ቤተ መቅደስ ውስጥ አጠገብ ባለ በደብተራ ኦሪት አጠገብ ባለ እሳት ማገልገል ሲገባቸው መንደር ጭረው በማምጣታቸው ምክንያት እግዚአብሔር ፈጅቷቸዋል። እንደዛ ከፈጃቸው ዛሬ የምናቀርበው እሳት ግን የመለኮት እሳት ነው። ሳይገባን ቀድሰን ሳይገባን ቆርበን እንዳያጠፋን እግዚአብሔር ይቅር እንዲለን ጸልዩ ሲል ሁላችንም ምህረቱን እያሰብን መቆም አለብን። ጌታዬ ሆይ የሚገባኝ አይደለሁም። ቢቻል ማልቀስ እስከ ቁርባን ድረስ ማልቀስ ይቻላል። ከዚያ በኋላ ነው ማልቀስ የማይቻለው። ቢቻል እግዚኦታውንም ተዘከረንም ሲባል እያለቀሱ መጨረስ ይቻላል። የማይፈቀደው ከቆረቡ በኋላ ነው። ካልተቻለ ደግሞ በፍጹም ጸጥታ ሆኖ ይህንን እያሰቡ ይቅር እንዲለን ራሱ ዲያቆንም ጭምር ይቅርታን ፈልጎ የቆመ ነው። እዚያ ውስጥ ይቅርታ አዳይ የለም፣ ይቅርታ ተቀባይ ነው። ጳጳስ ሊሆን ይችላል፣ ፓትርያርኩ ሊሆን ይችላሉ፣ ዲያቆን ሊሆን ይችላል፣ ቄስ ሊሆን ይችላል። ሁላችንም ይቅርታ ፈላጊዎች ናቸው። ስለዚህ ይህንን ፈልጉት፣ ህሱ አስተውቁ፣ ፈጽማችሁ ይህንን ፈልጉ፣ ለምኑትም እግዚአብሔር ምሕረት እንዲሰጠን። አሁን ስናስቀድስ ሁላችንም ማሰብ ያለብን ይሄን ምሕረት ነው። እግዚአብሔር ሆይ ምሕረትህን ስጠን፣ እግዚአብሔር ሆይ እራራልን፣ እዘንልን እባክህ። እኛ ለራሳችን እንኳን መሆን ያቃተን ፍጡሮች ነው። ለራሳችን እንኳን የማይረባንን የምናስብና የማይረባንን የምናደርግ ሰዎች ነን። የራሳችን ጠላትም ራሳችን ሆነን እያጠፋን ነው። ውሻ የገዛ ቁስሉን እየላሰ እንደሚያቆስለው በገዛ ሰውነታችን ራሳችን እያቆሰል ነፍሳችን እያሰቃየን ያልነን ሰዎች ነን። እግዚአብሔር እንዲምረን እንዲራራልን በይቅርታ ዓይኑ እንዲመለከተን አልፈርድባችሁም በሰላም ግቡ ብሎ እንዲሰደን ያችንን ሴት የሚፈርዱብሽ ወዴት አሉ ብሎ እኔ አላውቅም ስትለው እኔም አልፈርድብሽም በሰላም ሂጅ እንዳላት ክርስቶስ ሳይፈርድብን በሰላም ሂዱ ልጆቼ እንዲለን ምሕረቱን መለመን አለብን። ምሕረቱን ተስፋ አድርገን እንሄድን ምሕረቱን ብቻ ተስፋ እናደርጋለን። እዛ ምንድነው የሚለው? ወይትወከፍ ጸሎተ ወስዕለተ እምነ ቅዱሳን ይሁን። ምን ማለት ነው? ቅዱሳን ያላቸው አሁን ካህናቱን ነው። እምነ ቅዱሳኑ ከካህናቱ አንደበት ጸሎቱን ከእጃቸው መስዋዕቱን ወዶ እንዲቀበል ለምኑ ነው።